ናቴ ትሙት አልደበረኝ። አርሰናል ከሲቲ ያደረጉትን ጨዋታ ሲቲ 2-1 በማሸነፍ የነጥብ ልዩነቱን በ3 አጥብቦታል። ዛሬ ሲቲ ቀሪ 6 ጨዋታውን በተከታታይ ካሸነፈ የሊዮን ይዘፈን ቁጭ ለአርሰናል ነው መቀጥ አርሰናልም ቀሪ 5 ጨዋታውን በተከታታይ ካሸነፈ አጥተን እንረግጣቸዋለን። ዋንጫ ወጣፋንታ በጎል ብቻ ነው ወሰነው። የቶለም ዘለም ትላለህ። ጨዋታው በኋላ የአርሰናል ደጋፊዎችና የዩናይትድ ደጋፊዎች የሲቲም ደጋፊዎች እንዲሁም የተለያዩ ሰዎች አስተያየት ምን አሉ የሚለውን በዛሬው ቪዲዮአችን የምናይ ይሆናል። ቀጥታ ወደ ቪዲዮ። ሰላም እንዴት ናችሁ? ናሆም ነኝ። ይሄን ቪዲዮ ስታዩት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ። እኔን ለማታውቁኝ ናሆም እባላለሁ። ቀጥታ ወደ ቪዲዮ። ጨዋታው በፊት ጎስት ያወጣው ላይናፖች አሉ፣ የለቃቸውን ቪዲዮዎች አሉ። እነሱን እናያና በኋላ ደግሞ የለቃቸውን ቪዲዮዎች እናያለን ማለት ነው። ዛሬ ከማን ሲቲ ጋር ለምናረገው የሞት ሽረት ትግል ላይናፕ እናወጣለን። የመድፈኛው ቤተሰብ ላይናፕ ላይ አንደኛ ኮናት ጎስት ማወቅ ቡድንህን ማወቅ ነው፣ ጠላትን ማወቅ ነው። ግን የሆነ ነገሬ ምን ደሰት እየመሰለኝ ነው የምላችሁ። አርቴታ እኔ ያየሁት ኦፍ ኮርስ ከኔ የተሻለ ነገር ያያል እሱ በእርግጠኝነት እምነት ይኖረናል ባሰጣጋችን። ግን እኔ ያየሁት ነገርና ተመሳሳይ ላይናፕ ይዞ ከመጣ ማን ሲቲ ልንገርፋት ነው እንደዛ ከተሸነፍንም በቃ ወደ ላይናፓችን እንገባለን። ስተት ማያውቀው ዳቪድ ራያ አልችልም ማለት ቤስት ዲፌንስ ኮምቢኔሽን ኢን ዘ ሊግ ጋብሪኤልና ሰሊባ መሃል ላይ እናስገባለን ማለት። በግራ በኩል ፒየሮ ኢንካፔ አንቺ ማዮሽ ተጫዋች ማለት አይደክምሽ ትሮጫለሽ ነው የምልሽ። በቃ ጫማሽን ብቻ አስተካኪ እንዳትንሸራተቺ እንጂ ከባሽ ታክል ካልሆነ በስተቀር እንዳትንሸራተቺ እንጂ አንቺ ትችያለሽ። ሰከንድ አፍ አስፈላጊ ከሆነ ካላፊዮሪ ይገባል። ኢንካፔ እዚህ ጋር ታስገባለህ ማለት። ቀኝ በኩል ሞስኬራል ትሉ ይችላልላችሁ። አራት ደቂቃ ይመስለኛል ላይናፕ ከሳካ ከኦዲጋርድ እና ከቲምበር አንዱ ይመለሳል ስላለ እኔ እርግጠኛ ነኝ። ከጨዋታ በኋላስ ምን ለቀቀ እንያ ሚያናደኝ እድላችን ብቻ እኔ እናቴ ትሙት አልደበረኝ። ይሄ ነገር ለሙድ ነበር የሚባለው። አቢናውን ተረዳው። አልደበረኝም። የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው። አፈግፍጎ ፈርቶ ማን እንፈራሽ ለማሸነፍ ነበር የገባነው አልነበር። ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው። እነሱ እንደኛ እድል ፈጥረዋል። 2 እድል ፈጠሩ፣ ጎል ገባላቸው። ክሊኒካል ነበሩ፣ እድለኛ ናቸው። ኖርማል። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ። ሃቨርስን እንዳሰር እናውቀዋለን እኮ 9 ስቶ 1 እንደሚያገባ እና ዛሬ 9 ሰዓት 1 አገባ። ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰሩ። አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ። ጀግና ሆኖ ነው የገባው። ገባ አይደለ? ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል። ተሸንፈናል። እድል አንዳንድ ያስፈልጋል። አመቱ ሙሉ ደግሞ እድል ከኛ ጋር ነበረች። አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም። እመነኝ ነው ምልህ ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ። ያቡየለን የለቀቀው ከጨዋታው የቋጠሮ ቀን ትናንትኛ ፋይላችንን ዘግተን ወደ ፋይል ቤት መልሰናል፣ ወደ መዝገብ ቤት። ዛሬ ደግሞ እንቋጥራለን። እንዴት ምን ለቃችሁ ይመስላችሁ ነበር? ቀልድ ያዝን ነው የሚመስላችሁ? ዘንድሮ ማን ነው አደውሉልኝ። ዘንድሮ አርሰናል ዋንጫ አይበላም። እኛ ደግሞ እኔ መጽሐፍ ነው ማሳተመው ባይዘን ጀሞ እዚህ ከጀማ ጋር አርሰናል ዋንጫ ካልበላ በጣም ጥበብ ነው። ገብቷል? ይሄ ቀልድ ይሄ መደነቅ ያለበት ነገር ነው። ዘንድሮ አርሰናል ካለ ከ30 ታርት ኦፍ ቦትሊንግ የሱ ቋጠሮ ትናንትና ለንደን ወስደን ለጥፈናል። ለንደን የመለጠፍ ዊኳ ላይ ነች። ለንደን ትለጠፋለች። ዛሬ ትናንትና ቼልሲ ተለጥፋለች። እየጠበቀ ተጣጣ። ዛሬ ደግሞ አርሰናል ተለጥፏል። የአርሰናል ደጋፊ ነኝ ባይዘው ተስፋ ቆርጬ ነው። ጨዋታው በኋላስ ምን አለ አብዬ ነው። አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ይህን ጨዋታ እንደተሸነፉ ለምን የዚህ ዓመት 4 ዋንጫ እንዳመለጣቸው ያብራሩልኛል። እየሄሉ ዮሐንስ እባላለሁ ከ5B አመሰግናለሁ። ጎስን ለመናገር ፈልጎ ነው። በትክክል ይሄን ጎስን ለመናገር ፈልጎ ነው። የቶለም ዘለም ትላለህ አንተን ሲፈጥር ሚዜ ነህ። የቶለም ዘለም ትላለህ የታባ ፎቃቃ ብለህ በምክንያት ነው። ያንተ መጫወቻ ነውና እድሜ ልክህን ተንፏቀቅ ተብለህ ስለተፈጠርክ ነው። ጎስን ነው መሰለኝ የሚናገረው። ይህን ሳምንት
የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው ቀጥ አድርጎ ያዘን ይመስገን። ለማንኛውም ማኖ ፋንታሲ ቴሌግራም ነገ ማለት ነው። ይሄ በድብቅ የተቀረጸ ቪዲዮ መሆን አለበት። ወተት ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወይ ነው ታው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። አረ ፈላው እግር ኳስና ዳንክ ፈላው እንዲማ እንደተቀለደብን አይቀርም። ዋንጫዋን በልተን ታሪክ አይረሳም መቼም። ዘጠና ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለ። ምን ይሻላልሽ? የለ የሆነ ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አርሰናል የምትደግፉ ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። የሆነ አንድ ጥያቄ ማለት አርሰናል ሁለተኛውን ከጨረሰ እኛ አምስተኛውን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። አቻ እንዴት መጫወት ያቅታል? አንድ ያገባው ጎል ራሱ ጭፍጭፍ ያለባል። ባክ ቱ ባክ በሁለት ባዶ እንደተሸነፍክ ቁጠረው በቃ 4-0 እንደኛ ማለት ነው። እኛ እንደዚህ አይነት ሲዝን እያሳለፍን ማለት ነው። በስመ አብ በዓል አውደ ዓመት ለኛ ብቻ ነው የሚሆነው ለኛ። ወይኔ አርስዬ ሌላ በሽቃችሁ አይደለም የመጣሁት። እግዚአብሔርን ሲጀመር አርሰናልን መደገፍ ራሱ መብሸቅ ነው። በዚህ ሰዓት በቃ እጅ ስጡ አናብሽቃችሁ። እኔ የምር ነው ያሳዘናችሁ እመቤቴን። እኔ ሲጀመር በቃ እኔ መቋጥ ሁላችሁም እየመጣችሁ ውረዱብና ፕላስ በጣም በቃ እናንተ ብትበሉ በየአመቱ የሚዘጋጁላ አይመስልም። በቃ በጣም ታዘጉናላችሁ እና ደግሞ ጥላቻ አለብን። እኔ ሲንስ ዴይ ዋን እናንተ በቃ መብላታችሁን አረጋግጣችሁ ማለት ነው ሻምፒዮን ሚል ቲሸርት እያሰራችሁ እንኳን አትበሉም። በዚያ ጮት አይበላም ስላችሁ ነው የከረምኩትና ታሳዝናለህ። ሁለት አንግል እኔ መድኃኒዓለም እንደው እግዚአብሔር ራሱ ማለት ነው እንዳበሉ እንደሚፈልግ የምታውቁት አንግል ነው። ባለቀ ሰዓት ትስታላችሁ ነው ምን በቃ እኔ በጣም ደስ ብሎኛል። መቤቴ ከጨዋታው በፊት እንደዚህ በጣም ሞቅ ፏፏ እያደረግን ነበር። ፏፏ ተመልከቱልኝ ቪዲዮ አጭሰና ኦዲ ቸርኬ እግርህን ይስበረው። አሜን በርሶ ሁሌ ቪዲዮ ልቀቂ አንቺ ሁሌ ቪዲዮ ልቀቂ። አርሰናል ጨዋታ ባለው ኦዲዬ ዌልካም ባክ የኔ ፍቅር። ቆም ብለሽ ብታጨሽላቸው ደግሞ እንዲደስ እንደሚለው ቆም ብለሽ አጭሽ። የዛሬው ቪዲዮአችን ይሄን ይመስል ነበር። ከቪዲዮ መጨረሻ አብራችሁን ስለነበራችሁ እናመሰግናለን። ቤቱን ሰብስክራይብ ያደረጋችሁ አበረታቱን። ቀጣይ በሌላ በአዳዲስ ነገሮች እንመጣለን። ይመቻችሁ።